ስለ ግሪክ አክሴንቶች እናያለን። ኦኬ ኦኬ እነዚህን ሁለት ሜጆች ስናይ የሆነ ነገር እናስተውላለን። እንዲሁ ዝም ብሎ ሀphazardly የሚገኝ ሙዚቃ ዜማ ሳይሆን በጣም ከፍተኛ ትሬኒንግ፣ በጣም በጣም በቃ ሃይሊ ዲሲፕሊንድ የሆነ በጣም ብዙ ትሬኒንግ፣ ከፍተኛ ሊደርሺፕ፣ ጀስት በቃ ሜሞሪ፣ በቃ ሶፊስቲኬትድ የሆነ ሲስተም ተከትለው እንጂ አፋዘርድሊ የሚመጣ ስልት አይደለም። ሁለቱም የኢትዮጵያ ኦርቶዶክስ ያሬዳዊ ዜማን ስናይ እና እንደዚሁም የአውሮፓውያንን እነ ሞዛርት እነ ቤትሆቨን ሲምፖዚ እንትኖችን ስናይ እንዲሁ ከፍተኛ ትሬኒንግ በጣም የሚጠይቅ እንትን ነው። የሆነ ከፍተኛ ሚዚካል ሃርመኒ የምናይበት ዜማ እና የሙዚቃ ስልት ነው። ለምንድን ነው ይሄን ያነሳሁት? እንግዲህ ያኛው አንደኛው መንፈሳዊ ወርሺፕ ሳውንድ ነው። ሌላኛው ደግሞ ኮንሰርት ሳውንድም ቢሆን ተመሳሳይነት አላቸው። ከፍተኛ ዲሲፕሊን፣ ሊደርሺፕ፣ ትሬኒንግ፣ ታይሚንግ፣ ሜሞሪ ኤንድ ሃርመኒ ዩኒቲን የሚጠይቅ ዲሲፕሊን በቃ ትልቅ ውጤት ነው ይሄ። ማን ከማን ኮረጀ ምናምን አይደለም። ሁለት እንግዲህ ኢትዮጵያ ኦርቶዶክስ ብዙ ሺህ እንትን ነው። ከዛ የሆነ ነገር እንትን ይባል። ኤኒዌይስ ሁለቱ ተመሳሳይነት ያላቸው ሚዚካል ሃርመኒ እናያለን። ለምን ይሄን ያነሳሁት? ስለ አክሰንት ስናወራ ግሪኮች ቋንቋቸው መጀመሪያ ክላሲካል ፔሪድ ላይ ኦልሬዲ ኤርሊ ኮይኒ ግሪክ፣ ኤርሊ ኪኒ ግሪክ እና ክላሲካል ፔሪድ ላይ ቋንቋቸው ሚዚካል ሃርመኒ ኦልሬዲ ቋንቋቸውን ዘመሩት የሚያስብል ነገር ማለት በዚህ ሙዚቃዊ ስልት ሙዚቃዊ ቃና ነበረው። ሲስተማቲካሊ ማለት ነው። ሲስተማቲካል የሆነ ሙዚቃዊ ቃና ነበረው። ሚውዚካል ሲስተም ተመልከቱ። ሙዚቃውን ማነው ቋንቋውን ሲሞዝቁት እንበል። አንድ እንትን ላሳያችሁ። የሆነ አፕሊኬሽን የሞከርኩት እንትን ነበር። እያቸዋል ይሄ ድምፁ በእኔ ይሄ ለኖይዝ ካንስሊንግ ማይክ ምን ከፍተኛ እንትን ስላለው በዚህ ነው የምጠቀም። ማይክም እንትኑ ማለት ዝም ብዬ አይደለም እዚህ ላይ የማደርገው። አሁን ለእናንተ ለእንትን ላይ አይሰማችሁም፣ ግን አይዲያውን እዩት። ይሄኛው የዚህ አይነት እንትን አለው፣ ራይዝ የሚያደርግ ነው። ድምፁ ራይዝ ያደርጋል። ይሄኛው ደግሞ ሾል ያደርጋል። ይሄኛው ሾል፣ የቀድሙ ራይዝ፣ ድምፁንም ግሬቭ ግን ፎል ያደርጋል። ይሄኛው ደግሞ ሶስተኛው ለንስ እንደዚህ አይነት ድምፅ ፎል ያደርጋል። ከዛ አሁን ቀሳውስቱ መቋሚያቸውን ጸናጽል ምን ምን መሪጌታ መምህሩም ሊድ ምን ሲያደርጉ ዝም ብሎ ባዛር እንዲህ አይደለም። በቃ ሲስተማቲካል ሙቭመንት ነው። አሁንም ተመልከቱ። ሲምፎኒ ላይም ሲመራቸው እንዴት ነው? እንዲህ ይላል፣ እንዲህ ይላል፣ እንዲህ ይላል። ቀሳውስቱም በቃ የሚከተሉት እንትን አለ።
ይሄኛው ራይዝ፣ ይሄኛው ፎል፣ ይሄኛው ራይዝ ያደርጋል ከዛ ፎል፣ ራይዝ አድርጎ ፎል ያደርጋል ድምፁ። ቋንቋቸውን እንደዚህ ሙዚቃ በቃ የዚህ አይነት ሙዚቃዊ ስልት አድርገው እንደዚህ ነበር እንትን የሚሉት። አሁንም ድረስ ስኮላሮቹ ይሄን ሙዚቃዊ ቋንቋ እንትን ይላሉ። ሙዚቃዊ ስልቱን ማለት ቋንቋ ነው የምናወራው፣ ሙዚቃ አይደለም። ኦልሬዲ ግን ቋንቋው በሙዚቃል ሃርመኒ ነበር እ፣ እንትን ያሉት ቋንቋቸውን። እ፣ ይሄኛው ራይዝ የሚለውን ድምፅ አኪዩት ኪዩት እንለዋለን። ፎል የሚያደርግ ግን ሲል ግሬቭ፣ ግሬቭ ምንድን ነው? በቃ ግሬቭ ሰርከምፍሌክስ ኮንፈረንስ እንትን ውሰዱት፣ ሪሌት አደርጉት። ሰርከምፈረንስ እንዴት ነው? ዙሪያ እንትን ነው አይደል? አሁንም ይሄ ሰርከምፈረንስ ድምፁም እንዴት ነው? ከፍ ይላል፣ ከዛ እንደገና ተመልሶ ዝቅ ይላል። ሁለቱ አንዱ ወይ ከፍ ይላል ወይንም ዝቅ ነው የሚል፣ ወይ ከፍ ይላል ወይንም ዝቅ ይላል። ሰርከምፍሌክሱ ግን ከፍ ይልና ይወርዳል። ኦኬ አሁንም ደግሞ በቃላት በቃላት ይሄንን ሙዚቃ ቃና በቃላት የመጀመሪያው ሲለብል ራይዝ አደረገ፣ ከዛ ኖርማል ሄደ። መጀመሪያ ግን ምን አድርጎ ድምፁ ለእኔ ነው እንትን የሚለኝ መጀመሪያ ራይዝ አድርጎ ግሬቭስ፣ ግሬቭ ማለት በቃሉ ነው። ሎጎስ ስንል ሎጎስ ዝች ላይ የሆነች ምልክት ተጠቅመዋል። ሎ ራይዝ ያደርጋል፣ ከዛ ጎስ ሲል ኖርማል፣ ሎጎስ ኖርማል። ግሬቭ ሲሆንስ አሁን ግሬቭዝ ላይ ይሄኛው ፎል የሚያደርግ ማለት አደልፎስ፣ አደልፎስ ከሚለው ላይ አያችሁት? አደልፎስ ሲል ፎል ያደርጋል። አደልፎስ፣ አደልፎስ። ሰርከምፍለክስስ አሁን ዶሮን የሚለውን ቃል ተመልከቱ። ዶሮን ከኦሜጋ ላይ ያለችው ምንድነች? ሰርከምፈረንስ ነች አይደል? እንትን ክበብ ነገር ሲምቦላ ምንድነች? ሰርከምፍሌክስ። የእሷን ድምፅ እንዴት ተመልከቱ፣ ለማየት ሞክሩ። ዶሮን። ስለዚህ ይሄን አተር ሲያደርጉ ይሄን ቃል ሲናገሩ ይታያቸዋል። ዶሮን፣ ዶሮን ራይዝ አድርጎ ሶል የሚቀጥል እያንዳንዷን ወርድ ማለት ነው። እያንዳንዷን ሲለብል ሲለብልን እናያለን ኔክስት። ኤኒዌይ ግን እዚህ ላይ እንድታዩልኝ የምፈልገው እያንዳንዷን ቃል ሲናገሩ ሚውዚካል ቃና ነበረው። ዴሊበሬትሪ ክራፍትድ የሆነ ሚውዚካል ቃና ነበረው። ያ ቃና በአክሰንት ይገልጹት ነበር። ሶስት አይነት አክሰንቶች ማለት አኪዩት፣ በዚህኛው እንሄድ፣ ቃሉን ብቻ አይዲያውን ብቻ እንትን ለማለት አኪዩት ራይዝ የሚያደርግ ድምፅ ነው። አኪዩት ራይዝ። ግሬቭስ ፎል፣ ተቃራኒ ማለት ነው። ግሬቭ ፎል። ሰርከምፍሌክስ ራይዝ አድርጎ ከዛ ፎል፣ ራይዝ አድርጎ ፎል። ስለዚህ ሶስት አይነት የሙዚቃዊ ቃናየን አኪዩት፣ ግሬቭ እና ሰርከምፍሌክስ። አኪዩት ምን አይነት? እዚህ አይነት ራይዝ የሚያደርግ ራይዝ ያደርጋል። ወይንም በቃ አሁን ቀሳውስቱ ቢል ፎል ያደርጋል ማለት ነው። እንደዚህ ስንል ግን ምን አደረግ ነው ማለት ነው?
በቃ ይሄ ሰርከምፍረንስ ሎንግ ቫወል ላይ ነው የሚያርፍ ማለት ነው። ሎንግ ከሆነ ነገር ለምን አንዷ ቫወል ላይ አንዷ ቫወል ላይ እንደዚህ ፎል እና ራይዝ የሚያደርግ ድምፅ ሎንግ ቫወል ሲሆን ነው ማለት ነው። ሾርት ከሆነ ነገር ላይ እንደዚህ አይነት ድምፅ አይመጣም። ግሬቭ ደግሞ ስለዚህ አኪዩት እንደዚህ ግሬቭ ፎሎ ያደርጋል። ሰርከምፍረንስ ራይዝ አድርጎ ፎሎ ያደርጋል። አሁን እዚህ ላይ ለማየት የሞከርነው ምንድን ነው? እንዴት ቋንቋቸውን እንትን ሲሉ በሙዚቃዊ ቃና እንዳለው ቋንቋው ሙዚቃዊ ቃና አድርገው አሁን ያየነውን ሚውዚካል ሲስተም በዛ በአፕሊኬሽን የሞከርኩት ሙዚካል ሲስተም ተከትለው ነው እንትን ያደረጉት። ሌላ ቀን ድምፁን እንትን አሁን ብሉቱዙ ምኑ ስነቃቅል እንትን ይሆናል ይበላሻል ብዬ ነው። ኤኒዌይ ግን እስካሁን ድረስ ይሄ the exact historical pronunciation of the ancient Greek accent is still a subject of scholarly study. Anyways ግን ይሄ ቋንቋ ምን ነበር? የሚሞዘቅ ቋንቋ ነበር ማለት ነው። ቋንቋውን ሲናገሩ እየሞዘቁ ነበር ማለት ነው። ስለዚህ አሁን ግሪክ አክሰንት ስንል ሶስቱን አሁን በግራፊካል እና ኦዲዮ እንትን ላይ ለማሳየት እንደሞከርኩት ሶስቱ ማርኮችን እናያለን። አኪዩት ያልነው፣ ግሬቭ ያልነው፣ ሰርከምፍሌክስ ያልነው። አኪዩት ያልነው ራይዝ የሚያደርግ ነው። ግሬቭ ያልነው ብላችሁ እንደ መቃብር እንትን ውሰዱት፣ በቃ የወደቀ ነው አይደል? ግሬቭ ግን ፎል፣ ያ ድምፅ ፎል ሲያደርግ፣ ሰርከምፍሌክስ ደግሞ ያ ድምፅ ራይዝ አድርጎ እንደገና ፎል ሲያደርግ አንዷ ቫወል ላይ ማለት ነው። የዚህ አይነት ሚውዚካል ኖት የሚጠቀሙት originally accents originally indicate difference in pitch or musical tone. In the ancient world, a Greek accent mark was a musical notation. The voice actually went up and or down in musical frequency on a specific syllable. ስለ syllable እናያለን። ነገር ግን ይሄ ሙዚቃዊ ቃና ይሄ ሙዚቃ እንትን ቀስ እያለ ኦልሬዲ ጠፍቷል። ቀስ እያለ ጠፍቷል። መቼ ላይ? ሌተር ኮይኔ ላይ፣ ኤርሊ ኮይኔ እና ክላሲካል ላይ ይሄ ሚውዚካል ኖቴሽን ነበረ። አሁንም ድረስ እንዴት እንደሆነ በደንብ እያጠኑት ነው። ስለዚህ but if you are looking at the classical and early Koine mechanics, you are looking at a language that was eventually sung. አሁንም እየተጠና ነው። ነገር ግን ምንም እንኳን አሁን ይሄ እንትን ባይኖርም ኦልሬዲ አንድ አክሰንት ብቻ ነው አሁን በሞደርን ግሪክ ማለት ሞደርን ግሪኮቹ እንትን የሚሉት አንድ አክሰንት ብቻ ነው ያለ በቃ። ነገር ግን በፊት ግን ሶስት አክሰንትም ሆነው ሶስቱም ሚውዚካል ኖቴሽን የነበራቸው ትክክለኛ የሙዚቃ እንትን ነበር። እንግዲህ ሶስቱ እነማን ናቸዋል? አኪዩት፣ ግሬቭ፣ ሰርከምፍሌክስ ያልነው። አኪዩት ግሪክኛውን ተውት። አኪዩት ራይዝ የሚያደርግ ብለን ቅድም ያየ ነው ማለት ነው። ስለዚህ ሲምቦሉም ወደዚህ። ግሬቭ ግን ተቃራኒ ፎል እጅ አይታይም ማለት ከለናንተ። ራይዝ ወደ ላይ እንደዚህ፣ ራይዝ እንደዚህ፣ ፎል እንደዚህ፣ ሰርከምፍሌክስስ እንደዚህ። ስለዚህ አኪዩት
የዚህ አይነት ሲምቦል አለው። ራይዝ የሚያደርግ ወደዚህ ነው የሚሄደው። ግሬቭ ግን ተቃራኒ ወደ ታች። ሰርከምፍሌክስ ግን እንደ ክበብ እዚች ላይ ሻርፕ ወይንም እንደዚች ወይንም ኖርማሊ ግን ክበብ እንትን ነች። ግማሽ ክብ ማለት ነው። ግማሽ ክብ። እሺ በቃል እንይ። ሎጎስ ስንል እዚች ላይ ምን እናያለን? አንድ ሲምቦል እናያለን። ምንድነች ያቺ? አክሰንት። ምን አክሰንት? አኪዩት። ለምን? ራይዝ ወደ እንደዚህ ስለሆነ ማለት ሲምቦሉን አኪዩት ስላደረጉልን ሎ። እንግዲህ እነሱ ያኔ እንትን ሲሉት ምንድን ነው እንግዲህ ልክ ሙዚቃዊ ቃና ወስደው ሎ አይነት ነገር፣ ከዛ ሮስ፣ ከዛ አሁን እንዴት ደግሞ እንትን የምንለው ሎ እኛ እንደው ስትረስ ማድረጉን ሙዚቃል ኖቱን እንተወው። ምክንያቱም ሙዚቃል ኖቴሽኑ የድሮ እንትን ነው። አሁን ያ ሙዚቃዊ ቃና የለም። ነገር ግን ኦሪጂናሊ እንደዛ ነበር ኮንሴፕቱ ነው። አሁን ግን ስትረስ የት ላይ ነው የምናደርገው ነው ኮንሴፕቱ። ስትረስ የምትደረገው የትኛው ወርድ ላይ የትኛው ቫወል ላይ ነው? ሎጎስ ወይስ ሎግኦስ? ሎግኦስ ወይስ ሎጎስ? አሁን አክሰንቷ መራችን ማለት ነው። ሎ እንጂ ሎግ አለመሆኑን ማለት ነው። የትነች አክሰንቷ? እዚህ ሎጎስ። ይሄኛውስ አሁንም ቲኦስ ቲኦስ ሳይሆን ቲኦስ። እያንዳንዷ ኮንሶናንት እያንዳንዷ ሲለብል አንዳንድ ቫውል አላት። ስለዚህ አንድ እንትኖቹን በአንድ እንትን ማየት ሲለበሎችን ቴኦስ አይደለም ቴኦስ። ለምን? ስትረሷ ያለች እዚች ላይ ማጥበቅ ያለብን እሷ ላይ ነው ማለት ነው። ቴኦስ አጋፒ። ስለዚህ አሁን የምፈልገው ይቺ አክሰንት መሆኗ የአክሰንት ምልክቷ ደግሞ ምን መሆኑ? አኪዩት መሆኑ፣ ግሬቭ ሳይሆን። ግሬቭ ምን አለ? ግሬቭ ወደ ታች፣ አኪዩት ግን ወደ ራይዝ የሚያደርግ። እሺ ሌላ የአኪዩትና የግሬቭን ልዩነት ለማየት ማለት አኪዩትና ግሬቭን ልዩነት ለማየት ሁለቱ አንድ ናቸው። አዳምጡኝ። ሁለቱ አንድ ናቸው፣ ግን ጅስት ኦርቶግራፊክ ኮንቬንሽን ይሉታል በእነሱ ተርም። ነገር ግን በዚህኛው ባለሁት እንትን ባልኩት አማርኛ እንሄድ። አሁን ለምሳሌ አዲስ አበባ አለ። አዲስ አበባ እንላለን አይደል? እዚህ ላይ ምን አልኩ? አዲስ አበባ። እዚህ አዲስ አበባ ነበር። ነገር ግን አዲስ አበባ አይደለም የምንል፣ በአብዛኛው አዲስ አበባ ነው የምንለው አይደል? ነገር ግን እዚህ ላይ ግን ስርዓተ ነጥብ ጨመርኩበት። አዲስ አልኩና ስርዓተ ነጥብ፣ አበባ አልኩና ስርዓተ ነጥብ፣ ብላቸው አልኩና እና ብዬ ገመቹ አልኩ። አዲስ አበባ ብላቸውና ገመቹ እንዲህ አደረጉ። ኦኬ። ስለዚህ ይሄን አዲስ አበባ ብላቸው እና ገመቹ እላለሁ አልልም። ለምን? እዚህ ላይ ያለው ፓንክቹዌሽን ፖዝ እንዳደርግ ያገታኛል። ስለዚህ አዲስ አበባ አልልም። ቅድም ይሄን ግን አዲስ አበባ ብዬ አነበብኩ። ሳነብ አዲስ አበባ ብዬ አነበብኩት። ይሄን ግን አዲስ አበባ ብዬ አላነበውም። ለምን? ፓንክቹዌሽን አለ ፖዝ እንድናደርግ። አሁን ደግሞ ይሄን ቃል እንይ፣ የግሪኩን ቃል እንይ። እዚህ ላይ የምናየው ምንድን ነው? ካሎስ እናያለን። ካሎስ ውብ፣ ቆንጆ ምናምን ማለት ነው። ካሎስ ኦኬ። እዚህ ላይስ ካሎስ እና አኒር ወንድ ማለት ነው። ካሎስ ቆንጆ፣ ሃንድሰም ማን እንደማለት ነው። ሃንድሰም ማን እንደማለት ነው። ሚኒንጉ ምናምኑን ተውት። አሁን እኛ የአነባበብ ስርዓት ላይ ነው ያለ ነው። እዚህ ላይ ግን
ምንድነች የሆነችው? ግሬቭ ሆነች። ካሎስ እዚህ ላይ ካሎስ አኪዩት ነበረች። አክሰንቷ ማለት አክሰንቷ ምን ነበረ? እዚህ መጀመሪያ ላይ ካሎስ ስንል አኪዩት ነበረች። እዚህ ላይ ግን ግሬቭ ሆነች። መቼ ነው እንደዚህ መሆን የሚችለው? አሁን ግሬቭ ሬር ነው፣ ኦልሞስት የለም እንደማለት ማለት ነው። ግሬቭ ሬር ነው። ይሄ ፎል የሚያደርገው ድምፅ ማለት ግሬቭ አክሰንት ሬር ነው። ነገር ግን ልክ አዲስ አበባን አዲስ አበባ ብዬ እንዳላነበው የሚገታኝ ነገር እስከሌለ ድረስ አዲስ አበባ ብዬ ነው የማነበው። ነገር ግን ፓንክቹዌሽን ካለው ይገታኛል። አሁንም ይሄን ደግሞ ተመልከቱ። ሳነበው ካሎስ አኒር አይደለም የምለው፣ ካሎስ አኒር። ምን ካሎስ አኒር እንዴ? ካሎስ እና አኒር ነው። ካሎስ አኒር አንድ ቃል አይመስልም? አዲስና አበባ፣ አዲስ አበባ አንድ ቃል አይመስልም? አዲስ አበባ ስንል አንድ ቃል አይደለም። በቃላችን ነው እንደዚህ ስንጽፍ አዲስ አበባ ብለን አንጽፍም። ስናነበው ነው አዲስ አበባ ብለን አዲስ አበባ የምንለው። ስንጽፈው አዲስ አበባ፣ ስናነበው አዲስ አበባ። ምን እስከሌለ ድረስ አዲስ አበባ ብለን እንዳናነብ የሚገታን ፓንክቹዌሽን እስከሌለ ድረስ አዲስ አበባ እንላለን። አሁንም እዚህ ላይ ካሎሳኒር ብዬ እንዳነበው የሚገታኝ ፓንክቹዌሽን እስከሌለ ድረስ ግሬቭ ነው የሚሆነው። አያችሁት? ልክ አዲስ አበባ የሚያስብለኝ ነገር ካለ ግሬቭ ይሆናል። ካሎሳኒር አጠገቡ ብቻውን ከመጣስ ካሎስ መጨረሻ ላይ ኖ አኪዩት ነው የሚሆነው። እንደዚህ አይነት ሲመጣስ አኪዩት የነበረው ወደ ግሬቭ ይቀየራል። አኪዩት የነበረው ወደ ግሬቭ ይቀየራል። መቼ? አዲስ አበባን አዲስ አበባ ብለን ስናነበው፣ ወይንም ካሎስ እና አኒርን ካሎሳኒር ብለን ስናነበው። ሀሳቡ ገባቸው? በአብዛኛው ያለው ግሬቭ ሳይሆን አኪዩት ነው። ነገር ግን ሬር ነው አልን ግሬቭ። እሱም መቼ ነው እንደዚህ የሚሆነው? ልክ የዚህ አይነት ሲቹዌሽን ሲኖር ማለት ነው። ግሬቭ does not occur before major punctuation just አሁን ያነሳነው ሀሳብ ማለት ነው። in many modern editions ተመልከቱ። አሁን ሀሳቦች ቀርተዋል ብለናል አይደለ? አክሰንት ምናምን ብሪዚንግ ምናምን አክሰንት አሁን ሞደርን እንትን ላይ ቀርተዋል እንትን አለ እና በብዛት ያሉት ማን ነው አለ? ግሬቭ ሳይሆን አኪዩት ነው ያለው። በኋላ ግን ከጊዜ በኋላ ቶታሊ አኪዩት ብቻ ነው አሁን ሞደርን ግሪክ ላይ ያለው። ኖርማሊ ህዝቡ አሁን ያለው ግሪክ ኖርማሊ አኪዩት ብቻ ነው ያለ። በቃ ምንም እንትን የለም። ነገር ግን መጽሐፍ ቅዱሳችን ላይ የሆነ ግራማቲካል ሲግኒፊካንስ ስላላቸው ቴክስቱ ኬፕ ያደርገዋል ማለት ነው። ቴክስቶቹ ኬፕ ያደርጉታል። አሁን ያሉ ሞደርን እንትኖች ግን እንትን አይሉትም። there is no አንድ እንትን ብቻ ነው ያለው፣ አንድ ብሪዚንግ፣ አንድ አክሰንት ብቻ። እንግዲህ አሁን አኪዩትንና ግሬቭን አየን። አኪዩትና ግሬቭ። አኪዩት እንደዚህ ራይዝ የሚያደርገው ነው፣ ወደ ቀኝ ራይዝ የሚያደርገው ነው። ግሬቭ ደግሞ ፎል የሚያደርገው፣ ከቀኝ ወደ ግራ እንደዚህ ፎል የሚያደርገው። አሁን ደግሞ ሰርከምፍሌክስ በቃ አርክ ትዝ ይበላችሁ፣ ግማሽ ሰርክል ማለት ነው። ሰርከምፍሬንስ ራሱ ምንድን ነው? ግማሽ ሰርክል። ስለዚህ ከፍ ብሎ ከዛ ዝቅ የሚል ማለት ነው። ከፍ ይላል ድምፁ፣ ከዛ ዝቅ። በቃ የአባተር እንትኑ የሙዚቃል ኮንሰርት መሪው እና እንደዚህ ቀሳውስቶቹ መሪጌታ ሌድ የሚያደርጉ እንትናቸውን መቆሚያቸውን የሚያደርጉት እንቅስቃሴ
ልክ የዛ አይነት እንትን አሁንም ይሄ ሎንግ ቫወል ላይ ፎል ያደርጋል ማለት ነው። ሰርከምፍሌክስ ለምን ሾርት ቫወል ላይ ፎል አያደርግም? ለምን? ሎንግ ቫወል ከፍ ብሎ ዝቅ እስኪል ድረስ ብዙ ድምፅ የሚያስተናግድ ብዙ ቮይስ ሳውንድ የሚያስተናግድ ጊዜ መኖር አለበት። ሎንግ ቫወል ላይ ነው። ሎንግ ቫወል ላይ ማን ማን አልን በፊት አንሸንት እንትን ላይ አሁን ድምፃቸው ምን ስናነብ ኦኦ ነው አለ። ነገር ግን ኦሜጋ ሎንግ ቫወል ነው። ኤታ ሎንግ ቫወል ነው። ኢፕሲሎን ሎንግ ቫወል ነው። ነው ሳይሆን ነበር። አሁን ይሄ ሂስትሪካል ሲግኒፊካንስ ነው እያወራን ያለ ነው፣ የጥንት ስለሆነ ማለት ነው። ስለዚህ ዶሮን ዶሮን ስ ይቺ ምልክቷ ምንድነቻል? ሰርከምፍሌክስ እያቸዋት አክሰንት ነች። ዶሮን ሶቴራ ሶቴራ ኦይኮስ በጥንቱ ነው የምናነበው። አሁን በጥንቱ ነው የምናነበውና በአንሸንት በክላሲካል ግሪክኛው ስለሆነ ኦይኮስ ኢኮስ ሳይሆን ማለት ነው። ኦይኮስ ሶቴራ ሶቲ ሳይሆን ማለት ነው። ዶሮን ዶሮን ሳይሆን ማለት ነው። ለምን? አክሰንቶቹ የድሮውን አክሰንት ነው እንትን እያል ነው ስናነበው። እንትን ስንል ግን ኖርማሊ እንሄዳለን። ዶሮን ሶቴራ ኢኮስ። ነገር ግን እዛው ከኮይኔ ትንሽ ራቅ ብለን ክላሲካል ግሪክ ላይ ሆነን ይሄን ቃል ስናነበው ግን ሎንግ ቫውል ይሆናል። ስለዚህ ኤኒዌይ አሁን እያየን ያለነው ምንድነው? አክሰንቶቹን። አክሰንት ስንት አይነት አክሰንት አለ አል? 3 አክሰንት። መጀመሪያ አኪዩትን አየን። አኪዩት ምን አይነት እንትን ነዋል? ወደ ቀኝ ራይዝ የሚያደርግ ነዋል። እንትን ደግሞ ግሬቭ ደግሞ ወደ ታች ፎል የሚያደርግ ነዋል። ሰርከምፍለክስ ደግሞ እንዴት ነዋል? ፎል አድርጎ ማን ነው ራይዝ አድርጎ ፎል የሚያደርጋል። ስለዚህ ሲምቦላቸውን ለማየት ያክል አኪዩት የዚህ አይነት ሲምቦል አለው፣ ወደ ቀኝ ራይዝ የሚያደርግ ነው። ግሬቭ ደግሞ ወደ ግራ ሆኖ ወደ ታች ፎል የሚያደርግ ነው። ሰርከምፍሌክስ ግን አርክ ነገር እንትኗ ሻርፕ ብትሆንም ባትሆንም ወይንም ልክ ራሱ ግራፉን የሚያሳየን ሲምቦሉም ልክ እንደዚሁ ነው። ራሱም ሐሳቡም ምንድነው? ራይዝ አድርጎ ፎል። ሲምቦሉም ልክ እንደዚሁ ነው። አሁንም ይሄ ፎል የሚያደርገው ሲምቦሉም ልክ እንደዚሁ ነው። ግሬቭ ይሄ ደግሞ ራይዝ የሚያደርገው ሲምቦሉም ልክ እንደዚህ ነው። ስለዚህ ይሄ ማን ነው? አኪዩት። ይሄስ ግሬቭ፣ ይሄስ ሰርከምፍሌክስ። እንዲህ ያለ ዲስቲንክሽን፣ እንደዚህ አይነት ሚውዚካል ዲስቲንክሽን ይሄ በሲምቦል በቃላቸውም ሲያወሩት ሙዚቃ ነበር ነው ነገሩ። ነገር ግን እኛ አሁን ሲምቦሎቹን ነው ኪፕ ያደረግነው። ለምን? ግራማቲካል በቃ ሲግኒፊካንስ ስላላቸው። አሁን ወደፊት ምን ልናይ ነው? ስለ ግራመር ምን ልናይ ነው? እዛ ላይ የሆነ ሲግኒፊካንስ እንትን ስላላቸው ኪፕ እናደርጋቸዋለን የዚህ አይነት ሲምቦሎችን። ስለ ብሪዚንግ እናወራለን፣ ኪፕ እናደርጋለን። ስለ አክሰንት በቃ ስለ እነዚህ አይነት እንትኖች ሲምቦሎቹ አንሸንት ቢሆኑም የቴክስቶቹ ቅድም ያየናቸው የመጽሐፍ ቅዱስ የግሪክኛው መጽሐፍ ቅዱስ ሞደርን ቴክስቶቹ፣ ሞደርን ስል በአሁን ታይፕ ማለት ነው። የድሮቹስ የድሮማ ብራና ምናምን ነበር። ብራና ላይ ፓፒረስ እንትን ላይ ምናምን ላይ ያለ እንትን ነው። ነገር ግን አሁን እንደዚህ በወረቀት በምን ላይ ፕሪንትድ ሆነው የመጽሐፍ ቅዱስ ማህበር እንትን የሚያሳትሟቸው ቴክስቶች እንትኑን ኪፕ ያደርጋሉ። ትራዲሽናል ኖቶቹን ኪፕ ያደርጋሉ። ድምፁን ምኑን ጀስት በቃ እንደኛ የኛን ፕሪፈረንስ ማለት አይ በክላሲካሉ ሄደው ያለ ክላሲካሉ አይ በሞደርኑ እንሄድ። ኤኒዌይ ግን አኪዩት ስንል አኪዩት ይሄ ነው። ግሬቭ ስንል ግሬቭ ይሄ ነው። ሰርከምፍሌክስ ስንል ሰርከምፍሌክስ ይሄ ነው።
አኪዩት ምን አይነት እንትን ነው? ራይዝ ፎል ራይዝ ደን ፎል። ምሳሌዎቹንም ብታዩቸው እንትን ነው። የእነሱን አይዲያ እዚህ ላይ ለማሳየት የሞከርኩት ሚውዚካል ኖት ነበር። ይሄ አኪዩት እንደዚህ ሲያደርጉ አክቹዋሊ ሲምቦል ብቻ ሳይሆን ሳውንዱም ራሱ ሚውዚካል ኖት ነበር። ራይዝ ፎል ራይዝ and then fall ነበር። that's the idea። አሁንም ስለ ሲ ሌቭል ስናይ ነው። አልቲማ ምንድነው? ፔናልት ምንድነው? አንት ፔናልት ምንድነው የምናይ። ኤኒዌይ ግን አክሰንቶች አፒር የሚያደርጉት ከሶስቱ ከአንዱ ላይ ብቻ ነው ለማለት ነው። ግድ የለም አሁን ይሄን እንለፈው። modern Greek use only one accent mark። በቃ ይታያቸዋል። አኪዩት ብቻ ነው ያለው ሞደርን ግሪክ ላይ ማለት ነው። although the original pitch difference between the acute grave and circumflex is no longer pronounced in later Greek, modern printed New Testament Greek editions such as Nestle Aland and United Bible Society's Greek texts still write these accents according to the traditional polytonic system. እነሱ ግን ኪፕ ያደርጋሉ። ለምን? grammatical significance እንትን ስላላቸው። They help the readers identify the correct word form, stress, and grammatical tradition. Combination with other marks ሌሎች ማርኮች ሲኖሩ አሁንም ቀድም አሁን ለምሳሌ ዮታ ሰብስክሪፕት ላይ ምንም ሲምቦል አይመጣም ብለናል አይደል? ዮታ ሰብስክሪፕት ማለት ዮታ ከሌሎች ቫወል ግርጌ ላይ ስትገኝ ከሷ ጋር ሌላ እንትን አይቀርብም። ሌላ ሲምቦል ብሪዚንግን በሉት ዳያሬሲስን በሉት ብሪዚንግ ማርክን በሉት አክሰንትን በሉት እነሱ ጋር ምንም ነገር አይኖርም። ነገር ግን አክሰንትና ዳያሬሲስ አክሰንትና ብሪዚንግ ማርክ ግን አብረው ሊመጡ ይችላሉ። አሁን ማናየን እዚህ አክሰንት አኪዩት አክሰንት እና ዳያሬሲስን እዚህ አየን። ስለዚህ ምን ማለት ነው? ይሄ አክሰንት ዮታ ላይ ነው ራይዝ የሚያደርገው ድምፁ፣ ስትረስ የምናደርገው ዮታ ላይ ነው ማለት ነው። እንደገና ደግሞ ዳያሬሲስ ሁለት ነጥቧ ደግሞ ምን አለችን? ዲፍቶንግ አይደለም፣ ሁለቱን ቫውሎች ነጣጥላችሁ አንብቡ አለን ማለት ነው። ኤኒዌይስ ሁለቱ አብረው መጡ ለማለት ነው። ከዮታ ሰብስክሪፕት ጋርም ሲመጣ ግን ዮታ ታች ላይ ሳይሆን ላይ ነው ሰብስክሪፕቱ እንትኑ አክሰንቱ የሚጻፍ። ይሄ ምን አክሰንት ነው? ሰርከምፍሌክስ አክሰንት። ስንት አክሰንት አየን? ሶስት አክሰንት አየን። አንደኛው አኪዩት አክሰንት ምን አይነት ቅርጽ አለው? ራይዝ የሚያደርግ ሎጎስ አኪዩት ነው። የስ ካሎስ አክቹዋሊ ካሎስ። ለምን? ሲምቦሉ ነው የሚለያይ እንጂ ድምፁ አሁን ድምፁ እንትን አይልም። ሲምቦሉ ነው ኪፕ የምናደርገው። ዶሮን የስ ሰርከምፈረንስ ምን ላይ ነው የሚያርፋል? ሰርከምፍሌክስ ምን ላይ ነው የሚያርፋል? ከሎንግ ቫውል ኦሜጋ ላይ አረፈ። ዶሮን እንደማለት ማለት። ስለዚህ ሲምቦላቸውን እንድትይዙልኝ ነው። ይሄ ምንድነው? ግማሽ ክብ አርክ ድምፅ አርክ አይነት እንትን ሰርከምፍሌክስ ራይዝ ኤንድ ዘን ፎል ሚዚካል ኖቴሽን ያልነው፣ ኤስ ግሬቭ ያልነው፣ ኤስ አኪዩት ያልነው። ስለዚህ ሶስት አክሰንቶች አሉ። ሶስቱ አክሰንቶች እንደማን ናቸው? አኪዩት ግሬቭ እና ሰርከምፍሌክስ። ሜሞሪ ኤድ ለማስታወስ አኪዩት በቃ ሬጉላር አክሰንት ማን ነው? አኪዩት ነው። ግሬቭ ኮንቴክስቹዋል ሪፕሌስመንት በቃ ይሄ ምንድነው? ኦርቶግራፊክ ኮንቬንሽን ያልነው። ለምን? ጀስት ሪትን ስፔሊንግ ሩል ነው እንጂ ሌላ ሲግኒፊካንስ የለውም። ቅድም ካሎሳኒር የሚለውን ካሎሳኒር አንድ ድምፅ ስናደርገው ልክ እንደዛ አይነት ላይ ነው ግሬቭ አፒር የሚያደርገው። በድምፅ ግን እንትን የላቸውም፣ ሌላ ሲግኒፊካንስ ግን የላትም እና
ኦርቶግራፊክ ኮንቬንሽን ብቻ ነው አለ። ኦኬ አሁንም ቅድም ያነሳነው ሀሳብ ነው። ኦርቶግራፊክ ኮንቬንሽን ማለት በቃ ጀስት ስፔሊንግ ሩል እንጂ ሌላ እንትን ሲግኒፊካንስ እንትን የለውም ለማለት ነው። ፖዝ እያደረጋችሁትም ማየትም ትችላላችሁ። ምክንያቱም በቃል ያብራራሁት ነው በጽሁፍ ላይ የምናየው። ሂስትሪካል ባክግራውንዱም ምንድነው? አሁንም ስቲል ኢንአንሸንት ግሪክ ፒች አክሰንት ነበረው። አኪዩት ሃየር ፒች በቃ ሚውዚካል ኖቴሽን ነበራቸው። እንትኖቹ አክሰንቶቹ ሚውዚካል ኖት ስለነበራቸው አክቹዋል ማለት ነው። አክቹዋል ሚውዚካል ሃርመኒ ሚውዚካል ፒች ስለነበራቸው ላንጉጅ ዛት ኢዝ ኢዘንሻሊ ሳንግ የሚል እንትን አነበብን ቅድም። ግሬቭ እና እንትን ስናስተያይ ግን ሶሪ ግሬቭ እና አክሰንትን ግን ጀስት የስፔሊንግ ጉዳይ ኮንቬንሽናል ኦርቶግራፊክ ኮንቬንሽን ያልነው ሀሳብ ነው። ሰርከምፍሌክስ ራይዝ አድርጎ ምን የሚያደርግ ነው? ራይዝ አድርጎ ፎል የሚያደርግ እንትን ኢን ሞደርን ግሪክ ፕሮናንሲዬሽን ኤንድ ኢን ሞስት ክላስሩም ሲስተምስ ኦፍ ዲ ፕሬዘንት ዴይ አቴንስ ግሪክ ሲስተም ኢትስ ፕሮናውንስድ ዊዝ ዘ ሴም ስትረስ አስ ዲ አኪዩት። ድሮ ግን ምን ነበረው? ሚውዚካል ኖቴሽን ድረስ ያለው ቃና ነበረው። አሁንም እንደገና ሶስቱንም ለማየት ነው። አኪዩት፣ ግሬቭ፣ ሰርከምፍሌክስ ችኛዋ። ስለዚህ አኪዩት ስንል ራይዚንግ ፒች ነበር አንሸንት ግሪክ ላይ። ግሬቭ ደግሞ ሎወርድ ፋይናል አኪዩት፣ ራይዝ ኤንድ ፎል ፒች፣ ሰርከምፍሌክስ ደግሞ አሁንስ አሁን ሞደርን ግሪክ ላይ ግን አኪዩት በቃ ዳት ኢዝ ኖርማል ስትረስ አንድ አክሰንት ብቻ አለ፣ አኪዩት ብቻ ነው። የትኛው ላይ ነው ስትረሱ ያለው የሚለውን ኢንዲኬት ለማድረግ ሌሎቹ ግን የሉም። ለምን ሰርከምፍሌክስ ለምን ማተር ያደርጋል? አሁንም እዚህ ላይ የጠቀስኳቸው ነገሮች በሙሉ እንደ ምሳሌ ያነሳዋቸው ግራማቲካል ሲግኒፊካንስ አለው እና እኛ ግን እንጠብቃለን። ለምን? ቴክስት ዓላማችን መጽሐፍ ቅዱስን ማንበብና አንደርስታንድ ማድረግ ስለሆነ ማለት ነው። ስለዚህ የአንሸንቱን ግራማቲካል ሲግኒፊካንስ ያለውን እንትን እንጠብቃለን እና ኢግኖር አናደርገውም። ማቴዎስ እንትን ለማንሳት ሞከርክ ምሳሌ። ነገር ግን አሁንም በቃ ስለ ኬዝ ስለ ሙድ ምን ማንሳት ያለብን ጊዜ እንትን ስላለ ግራ ማጋባት ነው። ሌላ ጊዜ እናየዋለን። ጄኒቲቭ ኬዝ ምንም ያል አሁን ከምናነሳ ማለት ነው። ኤኒዌይስ ግን አኪዩት እና አኪዩት ሲሆን እና እንደገና ደግሞ ጄኒቲቭ ወይንም ሰርከምፍሌክስ እንትን ሲሆን የሆነ ዲፈረንስ እንትን አላቸው። ስለዚህ እንደው አንድ ብቻ ሲምቦል ከሄድን ይሄን ዲፈረንስ እንትን አናየም እና መጠበቅ አለብን ነው። አሁንም ይሄ ሎንግ ቫወል እዚች ላይ ያለች ሰርከምፍረንስ እሷን ለማሳየት ነው። ፕራክቲካል ሮል pronounce the circumflex exactly like an acute but recognize its grammatical significance። አሁን እኛ ሙዚቃ እንጫወትም ሙዚቃ እናደርግም እንደ አንሸንቱ ግሪክ ማለት ነው። ነገር ግን ሲምቦሉን ኪፕ እናደርጋለን። ለምን? እኛም አንድ ስትረስ የሚደረገው የትኛው ነው የሚለውን እናይና ሲምቦሉን ግን እንጠብቃለን። ለምን? it has a grammatical significance ስላለው ማለት ነው። ሜሞሪ ኤድ አኪዩት ሬጉላር አክሰንት ነው። ግሬቭ ኮንቬንሽናል አግሪመንት እንትን ያልነው ስፔሊንግ ቫሪያንት ኦፍ ፋይናል አኪዩት አዲስ አበባን ወስደን ምሳሌ የወሰድነው። ሰርከምፍሌክስ ስፔሻል አክሰንት ኦን ሎንግ ሲለብል የሚለውን በመያዝ ለማስታወስ እንሞክራለን። ሰመሪ the Greek accents are markers that indicate the stress or pitch prominent syllable. Ancient Greek used three accent markers ያየናቸው acute, grave, circumflex, while modern Greek uses a single stress mark. acute ብቻ ነው አሁን ሞደርን ያለው።
እኛ የምናያቸው ቴክስቶች ግን ያንኑ ኪፕ ያደርጋሉ። ይሄን ይመስላል። አመሰግናለሁ። ስለዚህ አሁን በዚህ ክፍለ ጊዜ ያየነው ምንድን ነው? አክሰንት። ግሪኮች ምን አክሰንት ነበራቸዋል? 3 አክሰንቶች ነበራቸው። አኪዩት፣ ግሬቭ እና ሰርከምፍሌክስ አልን። በመጀመሪያ ላይ እዛው ክላሲካል ፔሪድ ላይ እና ኤርሊ ኪኒ ግሪክ ኮይኔ ግሪክ ላይ ሚዚካል ኖቴሽን ነበረው ይሄ አክሰንት። ከዛ በኋላ ግን ቀረ። ከዛ በኋላ በቃ አኪዩት ብቻ ነው እንዲሁም የቀረችው አልን። ነገር ግን ቴክስቶቹ አሁን ያሉት ስላላንድ እና ዩቢኤስ እነዚህ እንትኖች አንሸንቱን ኪፕ ያደርጋሉ። ለምን? አንሸንቱ ላይ ግራማቲካል ሲግኒፊካንስ ስላላቸው አልን። አመሰግናለሁ።